በዚህ ቪዲዮ የኢስታንቡል የ3 ቀን ቆይታዬ ውስጥ ታሪካዊ ቦታዎችን እንደዚሁም የኢስታንቡልን ጣፋጭ ምግቦች ታክሲም ስኩዌር እንዲሁም የተለያዩ ቦታዎችን አሳያችኋለሁ። አብራችሁን ሁኑ፣ ተከታተሉን። እንዲሁም ይህ ቪዲዮ ለብዙዎች እንዲደርስ ላይክ፣ ሰብስክራይብ እንደዚሁም ሼር በማድረግ እንድትመለከቱ ጠይቃለሁ። አሁን እንግዲህ በታክሲም ስኩዌር ዎክ ያደረኩ ነው። እንደተመለከታችሁት አይስክሬምን ወስጃለሁ። የቱርኪሽ አይስክሬም ነው፣ በጣም ይጣፍጣል። ታክሲም ስኩዌር አሁን በጣም እጅግ በጣም ቢዚ ነው። በጣም ብዙ ቱሪስቶች ነው አሁን ያሉት። እስቲ ላሳያችሁ ምን እንደሚመስል። አሁን ያለው ታክሲም ስኩዌር ነው። እንደምትመለከቱት በጣም ብዙ ሰው ነው ያለው። መተላለፊያ እንኳን በጣም ነው የሚቸግረው። እስቲ ካሜራውን ወደፊት ላርግና ላሳያችሁ። እዩት እንግዲህ እንደምትመለከቱት በጣም እጅግ ብዙ ህዝብ ነው ያለው። ይህን ሁሉ እንግዲህ የምትመለከቱት ቱሪስትና አይ ቲንክ የሎካል የቱርኪሽ ህዝብም ነው። እዚህ እንግዲህ አካባቢ በጣም ብዙ ሱቆች፣ የሬስቶራንቶች፣ ምግብ ቤቶች አሉ። እዚህ ጋር የሀገራችን በቆሎ አለ። የሀገራችን በቆሎ በዚህኛው ሳይድ ልብስ ቤቶች አሉ። እዚህ ጋር የቱርኪሽ ዲላይት፣ ባክላቫ፣ የተለያዩ ነገር ከፈለጋችሁ አለ። ማክዶናልድ አለ። እዚህ ጋር ልብስ ቤቶች፣ እንደምትመለከቱት እንግዲህ በጣም እጅግ ብዙ ህዝብ ነው ያለው። ክራውድድ ሆኗል። እንግዲህ እንደተመለከታችሁት ለመተላለፍ እንኳን ይውላችሁ እየተጋፋ ነው የሚሄደው። በዚህኛው በዚህ በዛ እያልን ነው እየተጋፋ ነው የምንሄደው። በጣም ብዙ ህዝብ ነው ያለው። እንግዲህ እኔ በየቀኑ ወደ 10,000 ስቴፕስ ዎክ አደርጋለሁና 10,000 ስቴፕስ ዎክ ካደረኩኝ በኋላ ደግሞ እራት ልበላ ወደ እራት ሄዳለሁ። አብራችሁን ተከታተሉን፣ አብራችሁን ቆዩ። አሁን እንግዲህ ራት ለመብላት አንድ አሪፍ የሆነ የቱርኪሽ ሬስቶራንት ሄዳለሁ። ይህ የቱርኪሽ ሬስቶራንት እንግዲህ በጣም አሪፍ የሆነ ክበብ በመስራት ይታወቃሉ። ኑ ወደዛ እንሂድ።
ሰላም የተወደዳችሁ ተመልካቾቻችን፣ አሁን የምገኘው የቦስፈረስ ቱር ውስጥ ነው። እንግዲህ በፎቅ ውስጥ ያለው ሁኔታ ማሳያችሁ በጣም ኃይለኛ የሆነ ንፋስ ያለ እንግዲህ እንደተመለከታችሁ በጣም ኃይለኛ ንፋስ አለ። ቢሆንም የተቻለኝን በተለሳተ ለማሳየት እየሞከርኩ አብረን እንሂድ። ተወዳጅ ተመልካቾቻችን እንግዲህ የዛሬን የቀን ውሎዬን በቦስፈረስ ቦት እያሳየኋችሁ ነበረ። ከዛም በኋላ እንግዲህ በስዊስ ሆቴል በጣም ጥሩ የሆነ ቆይታ ነበረኝ። አሁን እንግዲህ ራት ልበላው ወደ ታክሲም ስኩዌር ወጥቻለሁ። እንግዲህ ኢስታንቡል በጣም ይቀዘቅዛል። ታክሲም ስኩዌር በማታ እንግዲህ ይሄን ይመስላል። እንደምትመለከቱት በጣም full of people። የምትመለከቱት ታክሲም ስኩዌር ጋር ያለ ህዝብ ነው፣ የሁሉ ቱሪስት ተመልከቱ። እንግዲህ በጣም እጅግ ብዙ ህዝብ ያለው በማስጋ የሚገርም ባክላቫ ላሳያችሁ። እንግዲህ ራት እዚህ ለመብላት መጥቻለሁ። እስቲ ራት ምንድነው አብረን እንየው። እንደምትመለከቱት እንግዲህ ዛሬ ራቴን እስክንድር ክበብ አዝዣለሁ። በጣም ደስ የሚል የሚጣፍጥ እስክንድር ክበብ መጥቶልኛል። እዩት እንግዲህ እዚህ ጋር ቺዙ ሲያዩት ራሱ በጣም ያስጎመጃል። እስቲ እንቅመሰው። ራቴን እስክንድር ክበብ ከበላው በኋላ አሁን ደግሞ ቡርማ ካዴፍ የተባለውን የተርኪሽ ስዊት ወይም ጣፋጭ አዝዣለሁ ከእራት በኋላ። እስቲ ይህን የመሰለውን ጣፋጭ በማር የተለወሰ ቅድም በውጭ በኩል ያሳየዋችሁን እንቅመሰው።
እንግዲህ የምንገኘው ሬስቶራንቱ ነው። ይህ ሬስቶራንት እንግዲህ ለታክሲም ስኩዌር ወደ 12 ደቂቃ የእግር መንገድ የሚያስኬድ ነው። በጣም በተርኪሽ ሙሉ ቁርስ ወይም ብሬክፋስት የሚታወቅ ሬስቶራንት ነው። በጣም እጅግ እጅ የሚያስቆረጥም ሙሉ የተርኪሽ ብሬክፋስት የምታገኙበት ሬስቶራንት ነው። እንደምትመለከቱት እንግዲህ እንትን አላቸው፣ ኤግ አላቸው፣ እንቁላል አላቸው፣ እንደዚሁም ጁስ፣ ሳምቡሳ፣ ቦምቦሊኖ፣ የተለያዩ እንግዲህ ሳላዶች፣ ፒታ ብሬድ፣ ዮጉርት በጣም እጅግ ጣዕም የሆነ ደግሞ ሱጁኪ አላቸው። ሁሉም በጣም ይጣፍጣል። ሙሉ ለሙሉ የሆነ እንግዲህ የተርኪሽን ብሬክፋስት የምታገኙበት ሬስቶራንት ነው። ይህ ሁሉ እንግዲህ ቁርስ የሚያስከፍለው 52 ዩሮ ብቻ ነው። በጣም እጅግ የሚጣፍጥ ምግብ ነው። እንግዲህ የሙሉ የተርኪሽ ብሬክፋስት ይሄን ይመስላል። ተከታተሉን። እንደተመለከታችሁት የተርኪሽን ሙሉ ቁርስ ወይም ብሬክፋስት ተመግብ ያለው እንደተመለከታችሁት በጣም እጅግ ብዙ ምግብ ነበረ። ይህ ምግብ እንግዲህ አጠቃላይ ወደ 52 ዩሮን የከፈልኩት። ነገር ግን እያንዳንዱን ከመቅመስ ውጪ መጨረስ እንኳን አይታሰብም፣ በጣም ብዙ ነው። እንግዲህ አሁን ደግሞ ወደ ታክሲም ስኩዌር ወጥቼ በዚህ ታክሲም ስኩዌር አካባቢ ወክ እያደረግኩ ነው። ይህ አካባቢ በጣም እጅግ በጣም ቢዚ ነው።